አንተ ተስፋ ተነስ እናቴ በእናትሽ ትንሽ ልተኛ በህልሜ የሆነ የመንግስት ቢሮ ልገባ ስል ነው የቀሰቀሽኝ አንዴ ብቻ ልግባ ምናልባት ስልጣን ቢሰጡ እንደው ይህችን ስልጣን የማይወዳት የለም ተነስ ይያለ ተነስ እናቴ ከተሾልኩ እኮ አንቺንም የሆነ ቦታ ሸጎጥ አረግሻለሁ የዘንድሮ ስልጣን በእውቀት ሳይሆን እንደተስቦ በዘር ነው የሚተላለፈው አይ የኔ ዘር ከሁሉም ብሔር የተውጣጣ ስለሆነ በዘር የመጣ ሹመት አይመቸኝም ተነስ እሺ በቃ የዘሩን ካልፈለግሽ በመተኛት የሚገኝ ሹመት አለ እሱን ትሾሚያለሽ ደግሞ የት ነው የሰራ እንጂ የተኛ ሲሾም ያየከው አልሰሜን ስማ በለው አሉ ፓርላማ ላይ ሲለጥጡት አላየሽ ለሹመት እኮ ነው እነሱ እኮ የሚተኙት ደግሞ የሚወራውን ሰምቼ አምልጦኝ ብቃወም ከምጠመድ ባላየ ባልሰማ ልሸውድ ብለው እኮ ነው ታዲያ እሱን አይደል እንደምልሽ ላለመቃወም ተኝተው ድንገት ሲጨበጨብ ብድግ ሲሉ የልማት አጋር የኢትዮጵያ የወደፊት ተስፋ ሚኒስትር ተብሎ ይሾማል እሱማ ጥሩ ሹመት ነው የኢትዮጵያ የወደፊት ብልጽግናዋ በህልሙ ስለሚታየው ሹመቱን በአግባቡ ይወጣዋል ታዲያ እኔና አንቺ ምናችን ሞኝ ነው እዚህ ተገትረን የምንቀረው ሞልቶ ለማይሞላ ለዚች ዓለም ኑሮ ፓርላማ ለመመረጥ መለጠጥ ነው ዘንድሮ ለጥለጥ እንደ ላስቲክ ሳለጥጥ ተነስ እነሱ እኛን አይረብሹን እንጂ ከፈለጉ የእንቅልፍ ኪኒን እየወሰዱ እንቅልፋቸውን ለጥጠውት ይሿሿሙ አሁን ከስልጣኑም ሳልሆን ከሹመቱም ሳልሆን ተነስቼ ምን አድርጋለሁ ትዘምታለህ ጦር ሜዳ አሃይ ምግብ ሜዳ ታዲያ እንደሱ አትይኝም እንዴ አስደነገጥሽኝ እኮ በልበለው ጀግና የበለው ተብሎ ተዘፍኖለት አይደል እንዴ ስንት ወጣት ተበልቶ የቀረው ለአንተ ደግሞ በልብላው ተስፋዬ ብለው ተብሎ ይዘፈንልሃል አሁን ተነስና ቤቱን አጸዳዳ እኔ ጡረታዬን ተቀብዬ ልምጣ ጡረታ ነው ያልሽኝ እናቴ አዎ ታዲያ ተነሳ ትነሳ እያልሽ ምን አደከመሽ ጦብቴ እንደተነፋ ኳስ ተስፈንጥሬ ቆምልሻል ነበር እሱን ረስቼ እኮ ነው የኔ ወጣት ጡረተኛ ቃሉን እኮ በተግባር ተርጉሞ ብዬ ነው የቱን ቃል ጡረተኛ ማለት ጥሩተኛ ከሚለው የመጣ ስለሆነ ጥሩ ልተኛ ልጅ